በፊልሙ መጀመሪያ ላይ በአስደናቂ መልኩና ልዩ በሆነ የአትሌቲክስ ችሎታው የሚታወቀውን የሁለተኛ ደረጃ ተማሪው ቺጋራ ኩንን እናያለን። በትምህርት ቤት ውስጥ ያለ ወንድ ልጅ ሁሉ ማለት ይቻላል ይቀኑበታል። ሁሉም ልጃገረዶች ደግሞ እሱን ይከተሉታል። ትዕይንቱም ፍቅሯን በድብቅ ወደምትከታተለው ወደ ማያ ይሸጋገራል። ቺጋራ በስልጠና ላይ ያለ ብዙ አድናቂዎች በተለይም ሴቶቹ ያበረታቱት ነው። ማያም እንዲሁ ፈገግታን ታሳያለች። ነገር ግን ለእሱ አይደለም። እሷ ከቲያትር ክበብ የሚመጣ ያማዳ የሚባል ልጅ ላይ ነበር ትኩረቷ። እሱም እንደዚያው በጣም ቆንጆ በመሆኑ በትምህርት ቤቱ ታዋቂ ነው። ማያ ፍቅሯን ተመለከተችና ከወደደችው 1 ዓመት ተኩል እንደሆናት ታሰላለች። በመጨረሻም እሱን ለመጠየቅና ስሜቷን ለመግለጽ ወሰነች። ሆኖም ፍቅሯን ስትናገር ቆንጆ ልጅ እንግዳ ፊት አሳይቷት ከእርሷ ይሸሻል። ይህም እሷን ያሳዝናትና ብቻዋን ለመሆን ወደ ቤተ መጻሕፍት ትሄዳለች። እንዳለመታደል ሆኖ ያማዳ ድረገጹ ላይ አንድ ነገር እንደጻፈ ተረዳች። የጻፈው ነገር ላይ ደግሞ እሷን ሰው ያለማቋረጥ የምትከታተል በሚል ስም ሰይሞታል። ብዙም ሳይቆይ በቤተ መጻሕፍት ውስጥ የነበረው ቺጋራ ወደ ማያ ሄደ። ሁለቱ አንድ ክፍል ቢሆኑም በባህሪ ግን ስለሚለያዩ እሷ በትክክል አትወደውም። ለምን እንደተከፋችም ጠየቃት። እሷም ምንም አይነት ምላሽ ሳታገኝ አንድን ሰው ለረጅም ጊዜ እንደወደደች ትገልጻለች። ለፍቅርና ተያያዥ ጉዳዮች ውስጥ ያላትን ብስጭቷንም ትገልጻለች። ይህንን ሰምቶ ቆንጆ ልጅ ፈገግ እንድትል ይመክራታል። እሷ ግን በድንገት ወጣች። በሚቀጥለው ትዕይንት የማያ ምርጥ ጓደኛ ቱዙካ ለምን የድካም ስሜት እንደተሰማት እንዳለ አስቦ ያማዳ ፍቅሯን ውድቅ አድርጎባት ሊሆን እንደሚችል በትክክል ገመተ። ይህን ጊዜ ቱዙካ ከልጅነታቸው ጀምሮ ለእሷ የፍቅር ስሜት እንዳለው ተገለጠ። በኋላ በባቡር ወደ ቤት ሲሄዱ ማያ እንደ ቺጋራን ያገኘችውና ለምን ፈገግ አትይም ብሎ ጠየቃት። እሷም ነገሩን በመረዳት ያኔ ቆንጆውን ልጅ በድብቅ ስትከታተል ፈገግ ትል እንደነበር አስታውሳ አሁንም አዘነች። አሁን እሱም እዚህ የለምና ፍቅርን በአንድ ወገን ብቻ መቀጠል እንደማይችል ይሰማታል። ወዲያውኑ በስሜት ተወጣ ማልቀስ ጀመረች። ቺጋራ ለእሷ የሐዘን ስሜት ይሰማውና በምትኩ እሱን መከተል እንድትጀምርና የውሸት ፍቅር ጨዋታ እንዲጫወቱ ሀሳብ አቀረበላት። ሀሳቡ በዚህ መንገድ ከያማዳ ፍቅር ቶሎ እንድትድንና ራሷንም ካስከፊ ሕይወት ማዳን ትችል ዘንድ ነበር። በኋላም ማያ ወደ ቤቷ ሄዳ ስለ ጉዳዩ አሰበችበትና ለራሷ የጨዋታዎች ዝርዝርን አዘጋጅታ ከቀደመው ፍቅሯ ለመላቀቅ ተስፋ በማድረግ ትኩረቷን ለመጀመሪያ ጊዜ ወደ ቺጋራ ዞረች። በሚቀጥለው ቀን ከነሱ ጋር ተገናኝታ ዝርዝሯን አሳየችው። ዝርዝሩ እሱ ምን ያህል ጊዜ እንደሚያያት መቁጠር እንዲሁም ሲያናግራትና እሱን ስትከታተል ያለውን ጊዜ መቁጠር ይጨምራል። ምንም እንኳን ያልተለመዱ ሕጎች ቢኖሩትም እሷን ሊረዳት ስለሚፈልግ ጨዋታውን ለመጫወት ይስማማል። ከሚቀጥለው ቀን ጀምሮ ማያ ራሷን በጨዋታ ውስጥ ታስገባና ቺጋራን በትጋት ትመለከታለች። እሷን የሚመለከትባቸውን አጋጣሚዎችን መቁጠርና የጋራ የባቡር ጉዞዎቻቸውንም መከታተል ብሎም እሷን በዙሪያ መኖሯን ምን ያህል ጊዜ እንደሚያስተውል ትይዛለች። አንድ ቀን በባቡር ላይ እሱን የተከታተለችው እንደሆነ በጨዋታ መልክ ይጠይቃታል። ማያ ግን ለዚህ ምላሽ ሳትሰጥ ጨዋታቸው መጀመሩን ብቻ ትናገራለች። በመውጫቸው ላይ ቺጋራ ከእሷ ጋር ለመነጋገር ይሞክርና ከፈለገች የበለጠ ሊረዳት እንደሚችል ይነግራታል። ማያም ምን አይነት እርዳታ እንደሆነ ትጠይቃለች እና እሱም ስለ ራሱ የበለጠ ሊነግራት እንደሚችልና ይህም ጨዋታውን እንዲጫወቱ ቀላል እንደሚያደርግላቸው ይጠቁማታል። ማያም በሀሳቡ ስትስማማ የጠዋት የሩጫ ፕሮግራሙን ይገልጽና እንድትላቀቀው ይጋብዛታል። በማግስቱም በማለዳ ተነስታ በሩጫ ወቅት እሱን መከተል ትጀምራለች። ሆኖም ለረጅም ጊዜ ስለሮጠች እግሮቿን ክፉኛ ትጎዳውና በማለዳው ከመጠን ባለፈ የአካል ብቃት እንቅስቃሴዋ ምክንያት ለማያ ትምህርት ቤት መሄድ ከባድ ሆነባት። የቅርብ ጓደኛዋ ቱዙካም ወደ እሷ መጥቶ ደረጃውን ለመውጣት ይረዳታል። በክፍል ውስጥ ማያ ለቺጋራ ብዙ ስጦታዎችን ከአድናቂዎቹ እንደመጣለት አይታ እንደ እሱ ያለ ታዋቂ ሰው ብዙ ትኩረት እየሰጣት ስላለ ልዩ ስሜት ተሰማት። በፈገግታም የእሱን የዴስክ ጠረጴዛ ማየቷን ስትቀጥል ቱዙካ ያስተውላትና ቺጋራን ደግሞ መውደድ እንደጀመረች ጠየቃት። እሷ ግን ጓደኛሞች ብቻ ነን ብላ ትክዳለች። ጨዋታውን ለመቀጠልም ማያ ከክፍል በኋላ ወደ ቺጋራ ትሄዳለች። እግር ኳስ ሲጫወትም አገኘችው። በድንገት ግን ኳሱ ፊቷን ይመታትና ያልተጠበቀ ክስተት ተፈጠረ። እንደ እድል ሆኖ ብዙ አልተጎዳችምና ቺጋራ አቅፎ ይወስዳታል።
ጉዳቷን እያከመላትና በማለዳ ምን ሆና እንደሆነ እየጠየቃት ሳለ በእግሯ ላይ ያላትን የቁስል ማሰሪያዎች አገኘ። ስለነሱም ጠየቃትና ማያ በመጨረሻ አዲሱ ጨዋታቸው መሮጥን ጨምሮ የእሱን ድርጊቶች እንድታደርግ እንዳነሳሳትና ይህን ስታደርግ ግን የመጀመሪያዋ እንደሆነ በሂደቱ ውስጥ እግሮቿ እንደተጎዳች ገለጸች። ማያ ከዚያ ልታደርግለት የምትችለው ነገር ካለ በጉጉት ጠየቀችው። ቺጋራ ከትንሽ ቆይታ በኋላ ጉንጯን ነካውና እንደዚህ ማድረግ እንደሚወድ በመናገር ከሱ በቀር ሌላ ማንም ጉንጮቿ እንዲነካቸው እንደማይፈቅድለት አጥብቆ ይናገራል። ሁለቱም መዋደድ መጀመራቸው ግልጽ የሆነ ይመስል በዚህ መስተጋብር የማያ ፊት ፍም መሰለ። በዚያች ሌሊት ለሽርሽር የሚጋበዝ መልእክት ከቺጋራ ደረሳት። እሷም በደስታ ወደ ቦታው ሂዳ በቤተ መቅደስ ውስጥ እየጠበቃት አገኘችው። በዚህም ቤተ መቅደስን ከፍቅረኛዋ ጋር መጎብኘት በጨዋታ ዝርዝራቸው ውስጥ ከተካተቱት ነገሮች አንዱ እንደሆነ ታወቀ። ስለዚህም ነበር ቺጋራ እሷን ለሽርሽር ለመጠየቅ ቅድሚያውን የወሰደው። ከዚያም ሁለቱ ጥሩ ጊዜ አብረው ያሳልፉና አልፎ ተርፎም ወደ ገበያ ይሄዳሉ። በአሻንጉሊት መደብር ውስጥም ማያ በጣም የሚያምር አሻንጉሊት ቁልፍ አይታ፣ ነገር ግን ጥንዶቹ የሚይዙት አሻንጉሊት መሆኑን ካወቀች በኋላ ከመግዛት ተቆጠበች። ቀኑም የ5 ዓመት እህት እንዳለችው ጨምሮ ሌሎች የግል ዝርዝሮችን ሲያካፍሏት ዋለ። በኋላ ለማያ ጥንዶች የሚይዙትን አሻንጉሊት ስጦታ ሰጣትና እንደ ማስታወሻ እንድትይዘው ጠየቃት። ይህ ጣፋጭ ምልክት እጅግ በጣም ደስተኛ እንድትሆን አደረጋት። ነገር ግን ይህ ብቻ አይደለም። ከመለያየታቸው በፊት እጇን ይዞ ስሟ ተሰናበታት። እናም ማያ ያለምንም ጥርጥር ጉንጆቿ ሲቀሉ አሁን ስለተፈጠረው ነገር ደግሞ ማሰብ ማቆም አልቻለችም። በኋላ ቺጋራ ወደ ቤቱ ሲመለስ እህቱ ደስ የሚል ስሜቱን አይታ ምክንያቱን ጠየቀችው። ፈገግታ ፊቱ ላይ የተነበበም እሱ በጣም ጥሩ የሆነች አዲስ ጓደኛ እንዳፈራ ይነግራታል። በሚቀጥለው ቀን ትምህርት ቤት ላይም ማያም በጥሩ ስሜት ላይ ነች። ቺጋራ የሰጣትን የጥንዶች አሻንጉሊትም ይዛለች። ሆኖም ያማዳ ወደ እሷ ቀርቦ እሷ ላይ መሳለቅ ሲጀምር ደስታዋ ቀዘቀዘ። እሱም እሷን አስቀያሚ ብሎ ጠርቷት ለእሷ የፍቅር ጥያቄ በማቅረቧ ድፍረቷን ይጠይቃታል። ምስኪኗ ሴትም ከእሱ እንዲዚህ አይነት ጨካኝ ቃላትን ከሰማች በኋላ ሐዘን ተሰማት። ልታለቅስ ስትል ግን ቺጋራ ይመጣና ከጎኗ ቆሞ ያማዳን በሁሉ ፊት አሸማቆ አባረረው። በኋላ የማያ የቅርብ ጓደኛዋ ቺካ ጨዋታውን በቁም ነገር እንድትይዘው ትመክራታለች። ወደ ውስብስብ ሁኔታ ሊያመራ ስለሚችልም ከቺጋራ ጋር ወደ ፍቅር እንዳትገባ ታስጠነቅቃታለች። ምክሯን የሰማችው ማያም እሱም መራቅና ችላ ማለት ትጀምራለች። የባህሪ ለውጧን ምክንያት ግን አትገልጽለትም። እሱም በቤተ መጻሕፍት ውስጥ ከእሷ ጋር ለመገናኘት ሞከረ። እሷ ግን መሸሿን ትቀጥላለች። ልክ ከዚያም ሚዋ የምትባል ሌላ ሴት ልጅ ቦታው ላይ ደርሳ ለአስቸኳይ ጉዳይ እንደምትፈልገው ነገረችው። እናም ለረጅም ጊዜ ለእሱ የፍቅር ስሜት እንደነበራት ተገለጠ። ከተወሰነ ጊዜ በኋላ ቺጋራ ተመለሰና ለምን እሱን እንደምትርቀው በድጋሚ ማያን ጠየቃት። የያዙት ጨዋታንም ማቆም ያለባቸው እንደሆነ ይጠይቃታል። ማያም ጸጥ ብላ ትቀራለች። ነገር ግን በአጋጣሚ ልብሷን በቀለም ታበላሻለች። እሷን ለመርዳት ባደረገው ጥረት ቺጋራ ጃኬቱን ያበድራታል። በኋላ ቲዙካ ጃኬቱን ለብሳ ሲያስተውል ይቀናል። ጊዜው ያለቀበት እንደሆነ የሚገነዘብና ደፈር ብሎ ስሜቱን ይናዘዝላታል። ሆኖም ቺጋራ አቋረጠውና ማያ ለእሱ እንደምትገባው አይነት የኔ ነች ጥያቄ አነሳ። ይህም በሁለቱ መካከል ውጥረት እንዲፈጠር ያደርጋል። ግን ክርክር ከመፍጠሩ በፊት ቲዙካ ከቦታው ይርቃል። ማያ ደግሞ አላስፈላጊ ትኩረትን ለማስወገድ ስለፈለገች ጃኬቱን ትመልስለታለች። ከዚያም ልብሷ ወደ ተሰጣበት መጋዘን ትሄዳለች። በክፍል ውስጥ እያለች ቲዙካ ከእሷ ጋር ለመጫወት ያለውን ፍላጎት የሚገልጹ የጨዋታዎችን ዝርዝር ይዞ ወደ እሷ ቀረበ። እናም የተሰበረውን ልቧን መጠገን ከፈለገች መጀመሪያ ወደ እሱ መምጣት እንደነበረባት ነገራት። ሆኖም ማያ ምንም ሳትመልስለት ክፍሉን ለመልቀቅ ተዘጋጀች። ቲዙካም ያዛትና ከኋላ አቅፎ ለእሱ ያለውን ስሜት ተናዘዘ። ግን በሚያሳዝን ሁኔታ አሁንም ምላሽ ሳትሰጠው ትሄዳለች። በዚሁ ነጥብ ላይ ማያ ለቺጋራ ያላት ስሜት እውነተኛ መሆኑን ተረዳች። ምን ማድረግ እንዳለባት ስላላወቀችም ለጓደኛዋ ቺካ ታማክራታለች። ጓደኛዋም ይህንን በመስማቷ ደስተኛ ሆነችና ልቧ የሚነግራትን እንድትከተል ታበረታታታለች። አንድ ሰሞን ጠንካራ ሆኖ ነገር ግን በመጨረሻ ስለሻከረው የቲዙካና የቺጋራ ጓደኝነትን ትናገራለች። ሁለቱ ወንዶች በአንድ የአትሌቲክስ ክለብ ውስጥ የነበሩ ምርጥ ጓደኛሞች ነበሩ።
ሆኖም በመካከላቸው አለመግባባት ስለፈጠረ ከዚያን ጊዜ ጀምሮ ተጣልተዋል። በማግስቱ ቲዙካ በሌላ ቀን ማያን እንዳቀፋት በመናገር ቺጋራን ለማስቀናት ይሞክራል። ከዚያም የተነሳ ቺጋራ እሷን ፊት ለፊት ተጋፍጦ ሌላ ሰው እንዳይነካት ያስጠነቅቃትና የእሱ ፍቅረኛ እንደሆነች ምልክት ለማሳየት አንገቷን ይስማታል። እነሱ ሳያውቁ ግን በትምህርት ቤት ውስጥ ያሉ ልጃገረዶች ይመለከቷቸውና ማያም ይህንን ስታውቅ ተጨንቃና ቸኩላ ትታው ትሄዳለች። በፍጥነት ከትምህርት ቤቱ ስትወጣ ግን አደጋ ሊደርስባት ተቃርቦ ነበርና ቺጋራ በትክክለኛው ጊዜ መጥቶ አዳናት። በሂደቱ ግን እግሩን ይጎዳና ከዚህም የተነሳ ለሕክምናው ወደ ሆስፒታል ይገባል። ማያ በክስተቱ በጣም አዝናለችና ለሁሉም ነገር ራሷን ተወቅሳለች። ነገር ግን እሱን ለመርዳት ምንም ማድረግ ስለማትችል የምታደርገው ነገር ቢኖር እንዲያገግም መጸለይ ነበር። እንደ ድል ሆኖ ከጥቂት ሳምንታት በኋላ ጸሎቷ ተሰምቶ ከሆስፒታል ወጣ። አንድ ቀን ግን ቺጋራ ማያን ሲስማት የነበረ ፎቶ በሁሉም ማህበራዊ ሚዲያዎች ላይ ይሰራጫል። ይህም በቺጋራ የሴት አድናቂዎች መካከል ግርግር ፈጥሮ እሷ ላይ ማሾፍ ጀመሩ። አስቀያሚና የሴት ጓደኛው ለመሆን ብቁ ያልሆነችም ይሏታል። ውርደቷ ቢኖርም ግን በትምህርት ቤቱ የሩጫ ውድድር ወቅት ቺጋራን ያበረታታትና ሌሎቹ ልጃገረዶችም እንደገና እንደተለመደው ይሳለቁባታል። ነገር ግን የትምህርት ቤቱ ልብ የሆነውን ልጅ እነርሱም ያበረታታሉ። ከተወሰነ ጊዜ በኋላ ቺጋራ በመጨረሻ ውድድሩን አሸነፈና ልጃገረዶቹ በደስታ አበዱ። ሆኖም ማያ በሴቶቹ ፌስ ተወጣ ስለነበር ወደ ትምህርት ቤቱ ቤተ መጻሕፍት ማፈግፈግ ጀመረች። ቺጋራም ይህንን ከሩቅ ያስተውልና ውድድሩን ትቶ ይከተላታል። ወደ ቤተ መጻሕፍቱ እንደደረሰም ለረጅም ጊዜ ደብቆ ያቆየውን ያልተቋረጠ ፍቅሩን ይናዘዛል። በዚህ ቤተ መጻሕፍት ውስጥ ለመጀመሪያ ጊዜ ከመገናኘታቸው በፊትም ይወዳት እንደነበር ተገለጠ። ማያ ያማዳን ትከተል እንደነበረ ሁሉ እሱም ስለሚወዳት ከሩቅ ይከተላት እንደነበርም አከለ። ማያ ይህንን ሰምታ ስሜታዊ በመሆኗ በምላሹም የሚሰማትን ስሜት ለእሱ ትመልስለታለች። ከዚያም ሁለቱ በፍቅር መሳሳም ሲጀምሩ ፊልሙ ያበቃል።